እንደው መናገር ይገባኝ እንደሆነ አላቅም ግን እንዲሁ ዝም ብሎ በካዡዋል ወሬ ስናወራ ቆይ መደምደሚያውን ልተውና ግን አስቶን ቪላን ፍራ አለኝ ዘንድሮ ለፕሪሚየር ሊግ ከአርሰናል ከሲቲ የበለጠ አስቶን ቪላ ያስፈራል። ለምን ስለው ነፃ ናቸው እኮ አለ። ምን ያጣሉ? ሲቲና አርሰናል እርስ በርሳቸው አንዴ ይገናኛሉ። ሲቲና አርሰናል በውድድሩ የመጨረሻዎቹ ወራት ላይ ያለባቸውን ደግሞ ኤክስፔክቴሽን ጫናውን አስበው ሁለቱም ዋንጫ እንዲያሸንፉ ስለሚፈልግባቸው ነርቪ ሊሆኑ ይችላሉ አለ። አስቶን ቪላ ግን ምን ያጣል? ቻምፒየንስ ሊግ ካለፈ እኮ ይበቀዋል። አስበዋል? ይሄ ነፃ ሆኖ መጫወት በሊጉ የመጨረሻዎቹ ወራት ላይ በጣም ወሳኝነት አለው። ካይራት አልማቲ ምን ያጣሉ? ለእነርሱ እኮ ታሪክ ነው። ትላንት 2 ጎል ማስቆጠር ራሱ ኤምሬትስ ላይ መጡ። ይልቅስ እዚህ ጋር ሚኬል አርቴታ በአንድ የቤት ስራ ነው ይሄንን ጨዋታ በአንድ በኩል 3 ነጥብ ማግኘትን 100% ሪከርድ ይዞ የመጨረስን ጉዳይ እያሳካ በሌላ መልኩ ደግሞ በሌላ በኩል ስለ ሊጉ ቀጣይ ጨዋታዎች አርሰናል በፊት መስመር ላይ ስለሚኖረው አማራጭ እንደ ፕራክቲስ ጌም በዚህ ደረጃ ያለ አሰልጣኝ ልንገራችሁ ስለሚቀጥለው ጨዋታ ይሄኛው ጨዋታ ሳይጠናቀቅ ማሰብ አይችልም። የትኛውንም አሰልጣኝ ብትጠይቁ ስራቸው የሚናገረው ይሄንን ጨዋታ በጨዋታ ምን እነሱ እንደሚሉት ብሪክ ባይ ብሪክ ነው ግንባታው። አንዱን ጡብ በሌላው ጡብ ላይ እየደረብክ እንጂ አንዱን ሳትደርብ ሌላውን ከላይ አይሰራም። ግን እግረ መንገድህን ስለሚቀጥለው ጨዋታ ደግሞ በአንድ የሆነ የውጤት ስትሪም ውስጥ የሚሄድ ስለሆነ የአንድ ሲዝን የአንድ ቡድን የጨዋታ ኮሚትመንት የግዴታ ስለሚቀጥሉ ጨዋታዎች ቆይ ሊድስ ላይ ይሄንን አረጋለሁ ለማለት ሳይሆን በትላንቱ ጨዋታ ልክ እንደ ፕራክቲስ ጌም በአንድ በኩል የነጥብ ጨዋታ ነው አይደለ? ግን ቀደም ሲል ልምምድ ይሰሩበትና በአሰላለፍ አንድ ታክቲክ እንዲህ አይነት ቀለል ካሉ ተጋጣሚዎች ጋር ያንን ተግባራዊ ለማድረግ ይሰራሉ። ያ ማለት አርሰናል እስካሁን ድረስ በፊት መስመር ላይ ያለ የአታኪንግ ሰርድ ክሬቲቪቲ ጥያቄውን ለመመለስ የሚያስችል እድል ሊሰጠው ይችላል። አማራጭ ሐሳብ ማለት ነው። በተለይ የማንቸስተር ዩናይትድ ጨዋታ ቀደም ያሉት የሊቨርፑልና የኖቲንግሃም ፎሬስት ግጥሚያዎች ያሳዩት ድክመቶች አሉ ለሚኬል አርቴታ ማለት ሁሉም በአደባባይ የተገለጠው ድክመት አለ። እነዛን ድክመቶች አሁን ለቀጣዮቹ ከባድ የፉክክር ወራት